ሰላም እንዴት ናችሁ? ውድ የኢንዶቴክ ቲፕስ ቤተሰቦች፣ በዛሬው መረጃዬ ቴሌብር ሱፐር አፕን በመጠቀም ጥቅል እንዴት መግዛት እንደምንችል አሳያችኋለሁ። አብራችሁኝ ቆዩ። እሺ፣ በመጀመሪያ ስልካችን ላይ ዳታ እናበራለን። መቀጠል ቴሌብር ሱፐር አፕ ላይ እንገባለን። እሺ፣ ቴሌብር ሱፐር አፕ ላይ ስንገባ ይሄኛው ፊቸር ይመጣልናል ማለት ነው። ስልክ ቁጥር እንድናስገባ ጠይቀናል። ከታች ኔክስት የሚል አማራጭ አለ። ስልክ ቁጥር ካስገባንለት በኋላ ከታች ኔክስት የሚል አማራጭ አለ። ኔክስት እንለዋለን። ኔክስት ስንለው ፒን ይጠይቀናል ማለት ነው። ፒን እናስገባለታለን ማለት ነው እዚህ ጋር። እሺ ፒን አስገባንለት። ፒን ስናስገባለት እንደዚህ ይከፍትልናል ማለት ነው። ልክ እንደዚህ ሲከፍትልን እዚህ ጋር ከሚመጡልን ዝርዝሮች ላይ ከታች በኩል ሶስተኛው ላይ ያለው ማነው ወደ ጎን ስንሄድ ሶስተኛው ላይ ኤርታይም ስላሽ ከዛ ባይ ፓኬጅ የሚል አለ፣ ወይም ደግሞ አየር ሰዓትና ፓኬጅ የሚል አማራጭ አለ። አንዴ እንነካዋለን። እዚህ ጋር የኛውን አንዴ እንነካዋለን። ኤርታይም ኤንድ ፓኬጅ የሚለውን ስንነካው ልክ እንደዚህ ይከፍትልናል ማለት ነው። የኛው አማራጭ ይመጣልናል ማለት ነው። ልክ እንደዚህ ሲመጣልን መጀመሪያ ላይ ሰልፍ የሚል አለ። እዚህ ጋር ከጎን ደግሞ አዘር የሚል አለ። ለራስና ለሌላ ለራሳችን ከሆነ የፈለግነው ፓኬጁ መግዛት የፈለግነው እዚህ ጋር ለራስ የሚለው ላይ ሰልፍ የሚለው ላይ ባይ ዲፎልት ስንገባ ሎጊን ያደረግንበት ሲም ካርድ ራሱ የራሱን ቁጥር እዚሁ ጋር ያመጣልንን ማለት ነው። ሰልፍ የሚለው ላይ ይሆናል ማለት ነው። ቀጥታ ወደ መግዛቱ እንሄዳለን ማለት ነው። እንዲሁም ደግሞ ለሌላ ስልክ ከሆነ ግን መግዛት የፈለግነው መምረጥ ያለብን እዚሁ ላይ ነው ማለት ነው። አዘር የምትለዋን ይችኛዋን አዘር የምትለዋን እነካታለን። ከዛ ፕላስ 251 ብሎ ጀምሮልናል። ከዛ ቁጥሩን እዚህ ጋር እናስገባለን ማለት ነው። ቁጥሩን ካስገባን በኋላ ቀጣይ እንላለን ከታች ማለት ነው። ቀጣይ በማለት መግዛት እንችላለን ማለት ነው። ስለዚህ አሁን እኛ ለምሳሌ የፈለግነው ለራሳችን ከሆነ ግን እችን አዘር የሚለው ላይ ሳይሆን ማድረግ ያለብን ሰልፍ የሚለው ላይ እናደርጋለን ማለት ነው። ሰልፍ የሚለው ላይ ካደረግን በኋላ እዚህ ጋር ሁለት ከታች በኩል ከስልክ ቁጥሩ ዝቅ ስንል ሁለት ምርጫ ይሰጠናል። ኤርታይም የሚል አለ ይሄኛው፣ እንዲሁም ፓኬጅ የሚል አለ በዚህኛው ሳይድ። እኛ የፈለግነው ፓኬጅ ስለሆነ ኤርታይም ከሆነ አየር ሰዓቱን ብቻ ወይም ቀጥታ ብሩን ብቻ ከሆነ የፈለግነው እንደ ካርድ ከሆነ መሙላት የፈለግነው እዚህ ጋር የብር መጠኖች አሉ። ብር እንመርጥለታለን። ባለ 5፣ ባለ 10፣ ባለ 15፣ ባለ 25፣ 50፣ 100 እስከ 1000 ብር ድረስ አሉ ማለት ነው እዚህ ጋር። ከዛም ውጪ ከሆነ የፈለግነው እኛ ለምሳሌ 2000 ብር ወይም ከዛ በላይ ከሆነ መሙላት የፈለግነው እዚህ ጋር ከታች አዘር አማውንት የምትላለች ኢንተር እንለውና እዚህ ጋር ቁጥሩን እንጽፋለን ማለት ነው። ከዛ ኔክስት ብለነው እንቀጥላለን ማለት ነው። ነገር ግን እኛ አሁን የፈለግነው ፓኬጅ መግዛት ነው። በዚህኛው በቴሌብር ሱፐር አፕን ተጠቅመን የጥቅል አገልግሎት መግዛት ነው የፈለግነው። ስለዚህ ፓኬጅ የሚለው ላይ እናደርገዋለን። ይህን ኤርታይም የሚለውን ትተን እዚህ ጋር ፓኬጅ የሚለው ላይ እንመርጥለታለን ማለት ነው። ከላይ ስልክ ቁጥር አስገብተናል። ከዛ ፓኬጅ የሚለው ላይ ያደረግንለት ማለት ነው። ፓኬጅ የሚለው ላይ ከገባን በኋላ እንደዚህ አይነት ምርጫዎች ይመጡልናል ማለት ነው። እዚህ ጋር ቮይስ ፓኬጅ ይላል፣ ኢንተርኔት፣ እንዲሁም ደግሞ ቮይስ ፕላስ ኢንተርኔት፣ ዲኤስቲቪ ስትሪም ባንድል ፎር ዩ ስፔሻል ኒድ፣ ስፔሻል ፓኬጅ፣ እንደዚህ ወደ ጎን እያደረግ መምረጥ እንችላለን። ፓኬጅ ኤክስቴንደር አለ፣ 5G ፓኬጅ፣ አንሊሚትድ፣ ሶሻል ሚዲያ ፓኬጅ፣ እንደዚህ ወደ ጎን እየሄደን እዚህ ጋር ፖስት ፔድ ፓኬጅ፣ ፍሌክሲ፣ ኢንተርናሽናል ኮል ፓኬጅ፣ ኤስኤምኤስ ፓኬጅ፣ ዊከንድ ፓኬጅ፣ መልቲፕል ቫሊዲቲ ፓኬጅ፣ ዲሴቢሊቲ ፓኬጅ፣ ሐዋሪ ህይወት ሩሚንግ ፓኬጅ፣ እንዲሁም ደግሞ ሩሚንግ ፓኬጅ እና ኡምራ ሩሚንግ ፓኬጅ የሚል አማራጮች አሉ ማለት ነው። ወደ ጎን እንደዚህ ስክሮል እያደረግ ነው የምንፈልገው ፓኬጅ እዚህ ጋር መግዛት እንችላለን ማለት ነው። እሺ እነዚህም ፓኬጆች እያንዳንዳቸውን እየገባን ቼክ እናደርጋለን ማለት ነው። እንዴት እንደምንገዛና ጥቅማቸውን እናያለን ማለት ነው። እሺ መጀመሪያ ላይ እንግዲህ የምናገኘው እያሳለፍ ስናይ ሁሉም ይመጡልናል። ነገር ግን መጀመሪያ ዲስፕሌይ የሚያደርግልን ይሄ ነው። ከስር ላይ ቮይስ ፓኬጅ የሚል አለ እዚህ ጋር ማለት ነው። በቀላሉ እዚህ ጋር ሰሌክት ፓኬጅ የሚለውም ላይ እዚህ ጋር ሰርች በማድረግም የምንፈልገውን ፓኬጅ መምረጥ እንችላለን። ለምሳሌ እኛ የረጅም ጊዜ ጥቅል ፓኬጅ ወይም ደግሞ አመታዊ ከሆነ የፈለግነው ሎንግ ብለን እንጽፋለን። ከዛ ሰርች የምትላለች እዚህ ጋር ሰርች የምትለዋን አንዴ እነካታለን። ከዛ እዚህ ጋር የረጅም ጊዜ ጥቅል ይመጣልናል ማለት ነው። በአንድ ጊዜ ሎንግ ቫሊዲቲ ፓኬጅ በቀላሉ
ማግኘት እንችላለን ማለት ነው። አሁን እዛ ገብተን ከምንፈልግ እዚህ ጋር የምንፈልጋቸውን ሰርች ብለን በመጻፍ በቀላሉ የምንፈልገውን ፓኬጅ እዚህ ጋር ማግኘት እንችላለን ማለት ነው። ይሄ አንዱ አማራጭ ነው በቀላሉ የምናገኝበት። እንደዚህም ስክሮል እያደረግን ማየት እንችላለን። እነዚህ ፓኬጆች እንግዲህ እያንዳንዳቸውን ገብተን የምናይ ይሆናል ማለት ነው። የመጀመሪያው ቮይስ ፓኬጅ ነው። ቮይስ ፓኬጅ ላይ ያሉት እንግዲህ የመጀመሪያው በ4 ብር 72 ደቂቃ የሌሊት ጥቅል አለ። የሌሊት ጥቅል የሚያገለግለው የድምፁ ከምሽቱ 5 ሰዓት እስከ ንጋቱ 12 ሰዓት ይሆናል ማለት ነው። በመቀጠል እዚህ ጋር አሁንም በ8 ብር 168 ደቂቃ ነው። ይሄኛውም ከምሽቱ 5 ሰዓት እስከ ንጋቱ 12 ሰዓት የሚያገለግል ይሆናል ማለት ነው። እነዚህ የሌሊት ጥቅል። በመቀጠል ዝቅ ስንል ይሄኛው የሌሊት ነው ከላይ ያለው። ዝቅ ስንል ዴይሊ ቮይስ ፓኬጅ የሚል አማራጭ አለ። ይሄኛው ዴይሊ ቮይስ ፓኬጁ ይሄኛውም ለ24 ሰዓት ብቻ የሚያገለግል የጥቅል አገልግሎት አይነት ሆኖ በ5 ብር 24 ደቂቃ እና 12 ደቂቃ ደግሞ የሌሊት ቦነስ አለው ማለት ነው። 24 ደቂቃውን በ24 ሰዓት ውስጥ መጠቀም እንችላለን። እችኛው የሌሊቷ ግን ከምሽቱ 4 ሰዓት ጀምሮ እስከ ንጋቱ 12 ሰዓት ብቻ የሚያገለግለን ቦነስ አለው ማለት ነው። እሱም ማታ ላይ ነው የምንጠቀመው ነው ቦነሱን። እንደዚሁም በ10 ብር ለአንድ ቀን ብቻ የሚያገለግሉ የጥቅል አይነቶች ናቸው ማለት ነው። 50 ደቂቃ እና 25 ደቂቃ የሌሊት ከ4 ሰዓት በኋላ የምንጠቀመው ጥቅል አለ ማለት ነው። ይህም ዕለታዊ ነው። ሌላው ዕለታዊ ላይ የ15 ብር አለ። የ15 ብር እንግዲህ 78 ደቂቃ ለ24 ሰዓት የምንጠቀመው እና 40 ደቂቃ ደግሞ ተጨማሪ ቦነሱ ከ4 ሰዓት በኋላ የምንጠቀመው የሌሊት አለው ማለት ነው። እንደዚሁም በ20 ብር 106 ደቂቃ እና 53 ደቂቃ ደግሞ ሌሊት የምንጠቀመው የ106 ደቂቃ በ24 ሰዓት ውስጥ እንጠቀማለን። 53 ደቂቃውን ደግሞ ከ4 ሰዓት በኋላ መጠቀም የምንችለው የጥቅል አገልግሎት አይነት ነው ማለት ነው ይሄኛው። ሌላው ቮይስ ፓኬጅ ላይ ዊክሊ ወይም ደግሞ ሳምንታዊ ጥቅል አገልግሎት አለ ማለት ነው። 25 ብር የ35 ብር እና የ45 ብር አለ ማለት ነው። ዕለታዊ ላይ ያለው የ5 ብር አለ፣ የ10 ብር፣ የ15 ብር እና የ20 ብር አይተናል። ሳምንታዊ ላይ ደግሞ የ25 ብር፣ የ35 ብር፣ የ45 ብር ያው የብር መጠናቸውን ከፍ እያለ ነው የሚሄደው ማለት ነው። እንግዲህ እዚህ ሳምንታዊ ላይ ስናይ ለሳምንት የሚያገለግለን 84 ደቂቃ እና እንደዚሁም 42 ደቂቃ ደግሞ ከምሽቱ 4 ሰዓት በኋላ እስከ ንጋቱ 12 ሰዓት የሚያገለግለን ለ7 ቀን የሚያገለግል ቦነስ አለው ማለት ነው አብሮ። ይሄኛውም ያው ሳምንታዊ ለሳምንት ነው ቦነሱ የሚያገለግለው። እስከ ሳምንት ድረስ እስካለቀ ድረስ ቦነሱን መጠቀም እንችላለን ማለት ነው። የ25 ብር እሱ አለ። የ35 ብር 132 ደቂቃ እና 66 ደቂቃ ቦነስ ያለው ነው። ይህም ሰዓቱ ተመሳሳይ ነው ማለት ነው የምንጠቀመው ማለት ነው። የሌሊቱንና የቀኑን መጠቀም የምንችለው ለሳምንት ነው ማለት ነው። ለሳምንቱ ነው የሌሊቱ ከምሽቱ 4 ሰዓት በኋላ ማለት ነው። ሌላው የ45 ብሩ ደግሞ 174 ደቂቃ እና 88 ደቂቃ የሌሊት አለው ቦነስ አለው ማለት ነው። ይሄኛው ቦነሱን ከ4 ሰዓት በኋላ መጠቀም እንችላለን ማለት ነው። 174ቱን ለሳምንት መጠቀም እንችላለን ማለት ነው። ሌላኛው አሁንም ቮይስ ፓኬጅ ላይ ወርሃዊ ጥቅል አለ ማለት ነው። ይሄ መንዝሊ ቮይስ የሚለው ነው እዚህ ጋር እንደሚያሳየው። ወርሃዊ ጥቅል ላይ ያሉት የብር አማራጮች የ50 ብር አለ፣ የ75 ብር አለ፣ የ100 ብር አለ፣ የ165 ብር አለ፣ የ250 ብር አለ፣ እንዲሁም የ555 ብር አለ ማለት ነው። እንግዲህ የ50 ብሩን ስናይ እዚህ ጋር የሚያሳየው እንግዲህ 150 ደቂቃ እና 76 ደቂቃ ደግሞ ናይት ፓኬጅ አለው ቦነስ አለው ማለት ነው። ሰዓቱ ይሄ የመንዝሊውን የሚያገለግለው ቦነሱ ለሳምንት ብቻ ነው የሚያገለግለው ማለት ነው። 76 ደቂቃዋ ለአንድ ሳምንት ብቻ ታገለግልና ታቆማለች ማለት ነው። ይሄ 150 ደቂቃው ግን ወሩን ሙሉ መጠቀም እንችላለን ማለት ነው። እንደዚሁም የ75 ብር 228 ደቂቃ እና 114 ደቂቃ ቦነስ አለው። ይሄኛውም ተመሳሳይ ነው። የቦነሱ ሰዓት ለሳምንት ብቻ የሚያገለግል ነው፣ ከ4 ሰዓት በኋላ መጠቀም የምንችለው። እንዲሁም ደግሞ በ100 ብር 324 ደቂቃ እና 162 ደቂቃ የሌሊት ጥቅል አለው ማለት ነው። ይሄኛውም እንደዚሁ በ165 ብር 630 ደቂቃ እና 316 ደግሞ ናይት ፓኬጅ ቦነስ አለው ማለት ነው። በ250 ብር 972 ደቂቃ እና 486 ደቂቃ ቦነስ አለው ማለት ነው። ይሄ በ250 ብር በ555 ብር 2400 ደቂቃ እና 1200 ደቂቃ ደግሞ ቦነስ አለው ማለት ነው። ይሄኛው የቮይስ ፓኬጁ ይሄን ይመስላል ማለት ነው።
በመቀጠል የምናየው ኢንተርኔት ፓኬጅ የሚለውን እናያለን ማለት ነው። ኢንተርኔት ፓኬጅ ላይ ናይት ኢንተርኔት አለ። ናይት ኢንተርኔት ፓኬጅ እንግዲህ የሌሊት ጥቅል ነው። የሌሊት የኢንተርኔት ጥቅል ከድምፅ ጥቅሉ የሚለየው ከምሽቱ 6 ሰዓት በኋላ ነው የሚያገለግለው። ከምሽቱ 6 ሰዓት እስከ ንጋቱ 12 ሰዓት ለአንድ ቀን ብቻ የሚያገለግል ይሆናል ማለት ነው። በ3 ብር 240 ሜጋባይት መግዛት እንችላለን። ከምሽቱ 6 ሰዓት በኋላ መጠቀመው ማለት ነው። የ3 ብር የ5 ብር እና የ10 ብር ነው ያለው ማለት ነው። የ3 ብር ናይት ፓኬጅ 240 ሜጋባይት መግዛት እንችላለን። የ5 ብር ደግሞ 600 ሜጋባይት መግዛት እንችላለን። እንደዚሁም የ10 ብር 1.2 ጂቢ መግዛት እንችላለን ማለት ነው የሌሊት ጥቅል። ሌላው ዕለታዊ ጥቅል ነው። ዴይሊ ኢንተርኔት ፓኬጅ ላይ የ5 ብር አለ፣ የ10 ብር አለ፣ የ15 ብር አለ፣ የ25 ብር አለ፣ የ37 ብር አለ፣ እንዲሁም የ70 ብር አለ። ዕለታዊዎቹ ጥቅል አገልግሎት እነዚህ ናቸው። ሳምንታዊውን እናያለን ደግሞ። ሳምንታዊ የኢንተርኔት ጥቅል የ50 ብር፣ የ70 ብር፣ የ140 ብር፣ የ200 ብር እና የ300 ብር እንዲሁም የ500 ብር ነው ያለው። እነዚህ ጥቅሎች አሉ ማለት ነው ሳምንታዊ ላይ። ወርሃዊ የኢንተርኔት ጥቅል ስንመለከት የ82 ብር አለ፣ የ150 ብር አለ፣ የ280 ብር አለ፣ የ550 ብር አለ፣ የ950 ብር እንደዚሁም የ1500 ብር እና የ1900 ብር አለ ማለት ነው። የኢንተርኔት ጥቅል ናቸው አሁን ያየናቸው። ሌላውና ሶስተኛው ቮይስ ፕላስ ኢንተርኔት ነው። ዕለታዊ በ15 ብር፣ በ25 ብር እና የ45 ብር አለ። 3 አይነት ነው ያለው። እነዚህ ዕለታዊ ጥቅል ለ24 ሰዓት ብቻ የሚያገለግሉ ናቸው ማለት ነው። 3 አይነት ናቸው። እነዚህም መጠቀም እንችላለን ማለት ነው። ሳምንታዊ ላይ ስንሄድ ሳምንታዊ የድምፅና የኢንተርኔት ጥቅሎች ላይ የ70 ብር አለ፣ የ85 ብር እንደዚሁም ደግሞ የ135 ብር ነው ያለው ማለት ነው። ይሄኛው ሳምንታዊ ላይ ያሉት የድምፅና የኢንተርኔት ጥቅል ማለት ነው። ሁለቱንም አንድ ላይ የያዘው የጥቅል አገልግሎት አይነት ነው። ወርሃዊ ጥቅል ላይ ስናይ የድምፅና የኢንተርኔት ጥቅል ዳታ ፕላስ ቮይስ የ130 ብር አለ፣ የ170 ብር አለ፣ የ225 ብር አለ፣ የ1345 ብር አለ፣ እንደዚሁም ደግሞ የ400 ብር እና የ2050 ብር አለ ማለት ነው። እነዚህ ቮይስ ፕላስ ኢንተርኔት ወይም የድምፅና ኢንተርኔት ሁለቱንም በአንድ ላይ መግዛት ከፈለግን እነዚህ አማራጮች ተቀምጠዋል ማለት ነው። እዚህ ጋር እንግዲህ ወደ ጎን ስክሮል እያደረግን ስንሄድ ቀጣይ የምናገኘው ዴስቲቪ ስትሪም ባንድል ነው። ዴስቲቪ ስትሪም ባንድል እንግዲህ በተለያየ የፓኬጅ አማራጮች ተቀምጠዋል ማለት ነው። ዴስቲቪ ጎጆ አለ፣ ዴስቲቪ ቤተሰብ አለ፣ እንደዚሁም ደግሞ ዴስቲቪ ሜዳ ፕላስ አለ፣ ዴስቲቪ ሜዳ አለ፣ ዴስቲቪ ፕሪሚየም አለ። ዴስቲቪ ጎጆ ፕላስ 5G መንዝሊ ባንድል የምንለው 579 ብር ነው። ዴስቲቪ ቤተሰብ ፕላስ 5G መንዝሊ ባንድል ደግሞ 899 ብር ነው። ዴስቲቪ ሜዳ ፕላስ 10GB መንዝሊ ባንድል በ1570 ብር ሲሆን ዴስቲቪ ሜዳ ፕላስ 20GB መንዝሊ ባንድል የምንለው ደግሞ በ3045 ብር ነው ማለት ነው። ሌላው ዴስቲቪ ፕሪሚየም የምንለው አማራጭ ደግሞ በ7135 ብር ነው ማለት ነው። እነዚህ የዴስቲቪ ስትሪም ፓኬጆች ናቸው ማለት ነው። ቀጥለን ፎር ዩር ስፔሻል ኒድ ላይ ስንገባ የመጀመሪያው እንግዲህ ውመንስ ፓኬጅ ነው የሚለው ማለት ነው። ወይም ደግሞ ይሄ የሴቶች ጥቅል ነው ማለት ነው። ውመንስ ፓኬጅ አማራጮች አለ ማለት ነው። በ130 ብር፣ በ175 ብር እና በ300 ብር ነው ያለው ማለት ነው። ሴቶች ጥቅል ተጠቃሚ መሆን ይቻላል ማለት ነው። በግለሰብ ደረጃ ከሆነ ፋይዳ መታወቂያ በመያዝ ሾፕ በመሄድ ተመዝግቦ ይሄን ፓኬጅ ተጠቃሚ መሆን ይቻላል ማለት ነው። የሴቶችን ጥቅል ለድርጅት ከሆነ ደግሞ ለምሳሌ ድርጅት ከፈለገ ድርጅቱ ለሰራተኞቹ ከፈለገ ደግሞ ያሉትን የሴት ሰራተኞች እና ሙሉ መረጃ አድርጎ ደብዳቤ ይጽፋል ማለት ነው ለኢትዮ ቴሌኮም። ደብዳቤውን ተቀብሎ አታች ይደረጋል ማለት ነው። በዛ መሰረት ውመንስ ፓኬጅ ወይም ደግሞ የሴቶች ጥቅል ተጠቃሚ መሆን ይቻላል ማለት ነው። በድርጅትም በግለሰብም መሆን ይቻላል። በግለሰብ ከሆነ ፋይዳ መታወቂያ ይዞ ሄዶ መመዝገብ ነው ሽያጭ ማዕከል። በድርጅት ከሆነ ደግሞ ድርጅቱ ደብዳቤ ይጽፋል ማለት ነው ለኢትዮ ቴሌኮም። ተጠቃሚ መሆን ይችላሉ ከተባሉ በኋላ ወይም ከተመዘገቡ በኋላ እነዚህም ፓኬጆች መግዛት ይቻላል ማለት ነው። እንግዲህ ይሄ የሴቶች ጥቅል ለሌላ ኮንቨርት መደረግ መቀየር አይችልም። እንደዚሁም ደግሞ ለሌላ አካል ሼር ማድረግ አይቻልም ማለት ነው። እንዳለ ነው መጠቀም ይቻለው እንጂ ወደ ሌላ ማስተላለፍም ሆነ መቀየር አይቻልም ማለት ነው። የቢዝነስ ሩሉ እሱ ነው የሚያመለክተው። ውመንስ ፓኬጅ እሱ ነው ወይም ደግሞ የሴቶች ጥቅል ነው እዚህ ጋር ያለው እንግዲህ ስፔሻል ኒድ ላይ።
ሁለተኛ ላይ የምናገኘው ሞርኒንግ ሚል ፓኬጅ ነው። ሞርኒንግ ፓኬጅ ወይም ደግሞ የጠዋት ጥቅል የምንለው ነው። ይሄ የጠዋት ጥቅል የሚያገለግለው እንግዲህ ከጠዋቱ 12 ሰዓት እስከ ረፋዱ 3 ሰዓት ይሆናል ማለት ነው። ሞርኒንግ ፓኬጅ በ2 ብር እዚህ ጋር እንደሚያሳየው በ2 ብር 9 ደቂቃ እና 5 የጽሁፍ መልእክት አለው። እንደዚሁም ደግሞ በ2 ብር 28 ሜጋባይት የኢንተርኔት ጥቅልና 5 የጽሁፍ መልእክትም አለ ማለት ነው። ከሁለት አማራጭ አንዱን ገዝቶ መጠቀም ይቻላል ማለት ነው። የሰዓት ገደቡ ያው ጠዋት ላይ ብቻ ነው የሚያገለግለው ማለት ነው። ለዛሬ ይሄን ያክል ካየን ሌሎቹን ደግሞ በሌላ ፕሮግራም ቪዲዮ የምሰራበት ይሆናል ማለት ነው። በዚህ ቪዲዮ ያልገባችሁን ነገር እንዲሁም ቀጣይ እንድሰራላችሁ የምትፈልጉትን ነገር በአጠቃላይ ኮሜንት ላይ አስቀምጡልኝ። እሺ ቤተሰቦች ጊዜያችሁን ሰጥታችሁኝ ቪዲዮውን ስላያችሁ እያመሰገንኩኝ ቪዲዮውን ላይክ፣ ሼር እና ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ለቀጣይ ጊዜ በአሪፍ መረጃ እንገናኛለን። እስከዛው ድረስ ሰላም ሁኑ። ቻው።